ክብራትና ክብራን አድማጮቼ እንዴት ናችሁልኝ? ዛሬ በምዕራፍ 20 ገጽ 109 ተመልሼ መጥቻለሁ። ራስ ሊገዛ ራስ ተደልሎ ለራስ ሊሸጥ ራስ ተባብሎ ምን በወጣኝ ገበያ ልውጣ የሚገዛኝ ቤቴ ይምጣ። ከድር ሰተቴ ለደላላ ያለው ጥላቻ ከደንብም አደብም የለውም፣ ገደብም አደብም የለውም። ተነገደብን፣ ተቸበቸብን፣ ዙሪያው በደላላ ታጠረብን ይላል። ሁሌም ለሱ ሁሉም የተግባሩ ደላላ ነው። ደላላው በዛ አፈ ቀላጤ በየጉድባው ሸንጋይ ሸማጋዩ ፈላ ቀልጠፍጣፊው በየስርጉጥጓጡ ድቤ ደላቂ ቀጠፍጣፊው ቃላት አርቃቂ ቀርጠፍጣፊው የራስ ሹመኛ ለጠፍጣፊው ችኮ ቸክቻኬ መንቸክቻኪው በየጥጉ እንደ አረም የኖሩ ማሳችንን ቀረረው። ይህን እያለ ከድር ጎዳናውን ተቀላቀለ። መንገደኛው ከፊሉ በመሳቅ ሌላው በሳቅ ታጅቦ ተከተለው። ከፊሉ በመሳቀቅ ሌላው በሳቅ ታጅቦ ተከተለው። ተነገደብን፣ ተቸበቸበብን፣ ዙሪያው በደላላ ታጠረብን። ደላላው በዚያ ሰተት በእኛው ለመነገድ ነፍስና ስጋችንን ማረፊያ ሰላም ተነሱ። ስጋችንን ደልለው ለባላባት ሊሸጣት ይሽቀዳደማሉ። ነፍሳችንን ለስጋት በሐራጅ ሊቸበችቧት ይሯሯጣሉ። በእኛ ሰውነት እነሱ ሊከብሩ፣ ለኛ በተሰጠ ሕይወት እነሱ ነግደው ትርፍ ሊቆጥሩ በየጥጋ ጥጉ ደላላ ቤት ይከፈታል። ተነገደብን፣ ተቸበቸበብን፣ ዙሪያው በደላላ ታጠረብን። ሰተቲልና ፖለቲካ መሪው ችክ ከኔ ወዲያ ማን አባቱ አውቆላችሁ ታግለን ነፃ እንዳወጣናችሁ ሌላ ነፃ አውጪ እስኪመጣ ድረስ ወደዳችሁም ጠላችሁም ለኔ ትገዛላችሁ። አሻፈረኝ ካላችሁ ደግሞ እሽት አለላችሁ፣ እምቢ ካላችሁ ጥይት አለ። ምድረ ደላላ አዋቂ አለቅላቂውም ሰተቲልና ምሁር ነኝ ባዩም ባለመነሳንሱ ቆቡ ቃላት ሰንጣቂውም ተኮፍሶ ጥራዙን እየነጠቀ የዲግሪውን ብዛት እየቆጠረ በጎራ ምላሱ ምራቅ አርሶ የተማረበትን ዩኒቨርሲቲ እየዘረዘረ ይደልላል። ካምብሪጅ፣ ሃርቫርድ፣ ቦስተን እያለ በወረቀት ዕውቀቱ በአደባባይ ይሸልላል። ሰተቲልና በሚዲያ የዲስኩር መስኮት ወይል እንግዲህ አሁን በዚች ሀገር ከተማረው ከተመራመረው ወዲያ ከዶከተረው ከኔ ውጪ ለዚህች ሀገር የሚሆነው ማን ነው? ለዚህ ህዝብህስ የሚበጀው? ምድረ አቶ ሁላ ተሰብስቦ ምድረ ድሪቷም ኩታራ ተንኳቶ በራበው ሆዱ ተመርቶ ቀለም አልገባ ቢለው ከቀለም ቤት የሸፈተ በጥይት የደፈጠ ወራሪነት ተክኖ በተንኮል መርዝ አደንዝዞ ሊገዛ ዙፋን ተፈናጦ ሊበዘብዝ ቢኮለኮል በጓዲያ ዲግሪ እንደ ሸቀጥ ሸምቶ ቢደሰኩር በምላስ ትጋት አዋቂነቱን ቢነዛ ባልተቀባው ንግስና ሲፈራገጥ ተላልጦ ቀን ሲያጋልጠው ለራሱም ውርደት ለህዝቡም ንቀት እንጂ ምን ያተርፍለታል? እነ ሎንዶን ያደጉት በስሜት አይደለም። እነ ሮም የበለጸጉት በደፈጣ ውጊያ አይደለም። ዓለም በተማረሩ ሰዎች ሳይሆን ልትመራ የምትችለው በተማሩ ብቻ ነው እያለ መሬት ሲነካው የሚበረግግ የወረቀት ላይ ዕውቀቱን ተማምኖ ራሱን ሊሸጥ ራሱ ደላላ ይሆንብናል። በዱላ ወይም በችጋር ተገፍቶ ይሄድና ሲመለስ እኛ ላይ ጉራውን ያስመልስብናል። ሀገር ደረቅ ቂጣ ቆርጥማ በኬክ እንዳላሳደገችው ንቀቱን ያስታውክባታል።
ሎንዶን፣ ቺካጎ፣ አሜሪካ፣ ሮማ፣ ፍራንስ፣ ግሬት ብሪቴን፣ ጃፓን፣ ቦስተን እያለ ይመጻደቅብናል። ግባ ዲሞክራሲ ነግቷል በዲሞክራሲ ታገል ተብሎ ይመጣና ከራርሞ አየሩን ሲላመድ 4 ኪሎ ሲል አጥረግርጎ የሰደበው የናቀው ባለ ዙፋን 4 ኪሎ ሲያምርህ ይቅር ሀገሪቱ አትመጥንህም። በክላሽናችን ቆንጥጠን እስክናሳድጋት ድረስ ሂድና ሎንዶን በዲግሪህ መኪና አጠብበት ብለው አስገብተው እሽት ሲያደርጉት ኦሪጂናል የሀገር ቤት ድምጽ ይወጣል። እሺ አይለመደኝም ውይ ብሎ ተመልሶ ጥርግ ወደ ሎንደን። ተነገደብን፣ ዘንድሮስ ተቀለደብን፣ ዙሪያ ገባውን ደላላ ታጠረብን፣ ህጋዊ ሌባ ተሾመብን፣ ተነገደብን፣ በሐላል ተቸበቸብን፣ በአደባባይ ግልጽ ጨረታ ተሸጥን። ዋይ ተነገደብን፣ ደላላው በዛ አፈ ቀላጤ፣ ሸንጋይ ሸማጋይ፣ ፈላህ ቀልጠፍጣፊው፣ ድቤ ደላቂ ቀጠፍጣፊው፣ ቃላት አርቃቂ ቀርጠፍጣፊው፣ የራስ ሹመኛ ለጠፍጣፊው፣ ችኮ ቸክቻኬ ምንችክቻኪው ሰተት ደላላ በምድር በሰማይ ሰተት፣ ደላላ ከስርና ከላይ ሰተት ብለው የተስፋ አክምባሎ ከድነው አበሰሉን፣ ደፉን እንደ ድፎ ዳቦ በምላስ ኮባቸው ጠቅልለው ጠፍጥፈን በየአቅጣጫው ወረው ተጫረቱብን። ምንድነው ግን ሲነበብ በየአቅጣጫው ወረው ተጫረቱብን። የዱንያ ሸረኛው ፖለቲካ ቁማርተኛው ባይበጀን አዱኛ ብላሽ ብለን የላይ ቤታችንን ለማትረፍ ከፈጣሪ ብንጠጋም ያው ብላሽ ሆነን ቀረን። የእግዚአብሔር ሹመኛ ነኝ ባዩ ሳይቀር ጨከነብን። በበኩሉ ሰተታለና በሪዞ ሃይማኖት መሪውም ችክ በኔ በኩል ካልሆነ ወይ ፍንክች አለና ረፍ አለ። ህጋዊ ፍቃድ በተሰጠኝ በኔ አማካኝነት በቀር መንግስተ ሰማያትን ታልሟት እንደሆነ እንጂ አበደን እያማራችሁ ይቅር እንደሆነ እንጂ አበድን እያማራችሁ ይቅር አትገቧትም። ስጡ አምጡ አንጋጡ እያሉ ኪሳችንን ገንዘብ አስራጉት። ገነት ደረጃ 1 ደረጃ 2 ምድር ላይ እንኳ የመቃብር መሬት አይገዛም፣ መከፈኛ አይሸመትም። የሃይማኖት መሪው የመንግስተ ሰማያት በር ላይ ቆሞ የጽድቅ ትኬት እያስፈራራ ይቸበችብልናል። ኋላ ሊያርስብን ፖለቲከኛው መሬት ላራሹ ብሎ ለራሱ ምላሱን ታጥቆ እኛን ጥይት አስታጥቆ ያፋጀናል። ቆይ እኛ ምንድነን? በምድር መቀበሪያ አሳጡን፣ በሰማይ ማረፊያ ነጠቁን። የት ይሆን እንግዲህ ማረፊያችን? የኛ መተንፈሻ ስፍራው ወዴት ነው? ደላላው በዛ አፈ ቀላጤው ሸንጋይ ሸማጋይ ፈላ ቀልጠፍጣፊው ድቤ ደላቂ ቀጠፍጣፊው ቃላት አርቃቂ ቀርጠፍጣፊው የራስ ሹመኛ ለጠፍጣፊው ቸኮ ቸክቻኬ ምንችክቻኬ ምንችክቻኬው 10 አለቃ ዋሴ የመዘገቡትን ገለበጡ። እየለመዱት ሲሄዱ ይናፍቃቸው ጀምሯል። ለአዲስ እውነት ተዘጋጁ። ምዕራፍ 21 ገጽ 114 እሳት አለ በውስጤ ነበልባል፣ ተው እረፍ ጥፋ እማይባል። የዝምታ ቀኑን መኖር ፈልጎ ነው የወጣው፣ ግን አልሆነለትም። አንዱ መጣ፣ መጠጥ ቤት ውስጥ ናቸው። ቃልቻ ጠንቋይ ይለዋል። ከድር አልመለሰለትም። ወጣቱ ዝም ሊል አልቻለም። እርግማኔ ተራራ ይንዳል፣ ውሃ ያደርቃል፣ ምርቃቴ አለት ያለመልማል ምናምን። እስቲ እንየዋ ወሬ ብቻ። ከድር ዝም እንዳለ ነው። ከሁሉ በላጭ ነኝ ትል የለም። እስቲ ጥራው ፈጣሪህን፣ ድፋው በልና ይድፋኝ።
ወንድ ከሆነ ከድር ሰተቴ ከተቀመጠበት መጠጡን ጨልጦ ተነሳ። ዞረ ወደ ወጣቱ። ወላሂ ለአንተስ እኔ እበቃለሁ፣ ወላሂ ለአንተስ እኔ እበቃለሁ፣ ጌታዬን አላስቸግረውም ብሎ በቦክስ ወጣቱን ባንኮኒ ስር ወተፈው። አበቃ። ዝምታው ተሰበረ። በሰሚ የሚያውቁት እንጂ በጊዜው ንቁ የነበሩና ከልብ የቀረቡት የከድርን እብድ መባል ዛሬም ድረስ በፍጹም አይቀበሉትም። በወቅቱ የከድር ሰተቴ ሁነኛ ወዳጅ ከነበሩ ሰዎች መካከል አሁን በህይወት ያሉ መምህር ስለሱ ሲነሳ ከማይረሷቸው ትዝታዎች ውስጥ ሁሌም አንዷን መዘው ይናገራሉ። አንድ ቀን ምሽት ወደ ቤት ሳመራ ከድርን መንገድ ዳር ቆሞ ሲተክዝ አገኘሁት። እንዲህ ሲሆን አይቼው አላውቅም ነበርና ቀርቤ ያወራሁት። ቀኑን ስራ በዝቶብኝ ውዬ እየመጣሁ ስለነበረ የገዛሁትን ጫት ሌሊቱን ልቅም ያዣለሁ። ብቻዬን ስለነበርኩ ከድርን ማግኘቴ ደስ እያለኝ አብረን እንሂድ አልኩት። ምንም ሳያቅማማ ዝም እንዳለ ተከተለኝ። ከአንድ ወር እስራት በኋላ እንደተፈታ ነበር ያገኘሁትና የደረሰበትን መንገላታት በምሬት አወጋኝ። ከድር እንዲህ ሲያዝንና በቁም ነገር ስለ ህይወቱ ሲናገር ሰምቼው አላውቅም ነበርና ተገረምኩ። ቤት ደርሰን እራት ቀርቦልን እንደተመገብን ፍራሽ ላይ ሰፈርን። ጫት ዘረጋን። ቡና እየተፈላልን ከድር ድንገት ተነሳና መተኛት እንደሚፈልግ ነገረኝ። የውስጡን ሲያወራኝ መስማት ስለጓጓው አብሮኝ እንዲቆይ ብዙ ለመንኩት። አታስገድደኛልና ሊሄድ ተነሳ። አባብዬ መለስኩትና መኝታ ቤት ቦታ ሰጠሁት። ከዚያም ብቻዬን ቁጭ ብዬ ስለሱ ማሰብ ጀመርኩ። እኩለ ሌሊት አካባቢ ድንገት ወደ መኝታ ቤቴ ድምጽ ሰማሁ። በድንጋጤ ከድርን አሞት ይሆናል ብዬ እየሮጥኩ ደረስኩና በር ላይ ቆምኩ። ከድር ሱር ሰግዶ በተንበረከከበት አይኖቹን ወደ ሰማይ ሰቅሎ እያለቀሰ ይጸልያል። እጆቹን ዘርግቶ ፈጣሪውን ይለምናል። ያ ረቢ አላህ መንገላታትህ በቃ በለኝ፣ እባክህ ፈጣሪ የተረጋጋ ህይወት ስጠኝ፣ እንደ ሰው አርገኝ፣ ልቤ ውስጥ ያለውን ሀቅ ተመልከት፣ በነፍሴ ውስጥ የሞላውን ጩኸት አብርድልኝ፣ መንከራተትህ በቅቶሃል በለኝ፣ በውስጤ ያስቀመጥከውን እሳት አንተው በቸርነትህ አጥፋልኝ፣ እንደ ሰው አኑረኝ፣ ያ ረቢ አማና በቃህ በለኝ፣ የንጹህ ነፍሴን ስቃይ ተመልከት፣ የተረጋጋ ቀን ስጠኝ፣ የሰጠኸኝንም እድሜ ተረጋግቼ እንድኖር ብርታት ስጠኝ፣ ዝምታን በልቤ ውስጥ አኑርልኝ፣ እባክህ ፈጣሪ ሆይ ባሪያህን አትጣለኝ፣ ወደኔ ተመልከት፣ እርጋታን ስጠኝ። በዚያ ጸጥ ያለ ሌሊት ከድር እየተንሰቀሰቀ ፈጣሪውን ሲለምን አይቼ ከሐዘኔ ብዛት አብሬው አለቀስኩ። በሱ ለቅሶ ውስጥ ራሴን ተመለከትኩ። ከኔ በላይ በፈጣሪ የሚመካ ሰው እብድ ነው ሲሉኝ እያመንኩ መኖሬ ነደደኝ። እናም ከዚያን ቀን ጀምሮ ውሸት ነው ብዬ ደመደምኩ። ከድር ሰተቴ ጠቢብ እንጂ እብድ አልነበረም። ጸሎቱን ፈጽሞ ሲነሳ በፈገግታ በርቶ አጠገቤ ተቀመጠና በቀልድ ለዛ የመተኛት ሐሳቤን ሰረስኩት ብሎ ቁም ነገሩን ማውጋት ቀጠለ። አላህ የተወኝ መስሎኝ ነበር አለ እየሳቀ። ምክንያት በማይሆኑ ምክንያቶች እያሰሩ እየፈቱ አንገላቱኝ። የምኖረው የተሰማኝን እንጂ የተሰመረልኝን መሆን የለበትም። የሌላውን መብት እስካልተጋፋ የልቡንም ሀቅ ቢኖር ጥፋቱ ከምንድን ነው? ሰው አላውቅም። ጆሮዬ ሲደጋገምበት ትንሽ ታሟል መሰል። የትናንቱን ዜና ዛሬም ያሰማኛል። አልዳንም። በጸሎቱ አልሻረም። በጸበልም ብየው አቅቶኛል። ተላግቶ እንደመጣ ከገደል ማሚቱ ጠዋትና ማታ ያንኑ ሰማለሁ። ብዙ ሰማና ሲደጋገምብኝ ራሴን ጠይቃለሁ። ምናልባት ይሆናል
እንዳሉት ይሆናል። እኔ ነኝ ያልገባኝ፣ እኔ ነኝ ያልተረዳኋቸው፣ ለውጡ ያልመጠነኝ ያልነቃሁላቸው እልና መልሼ አጨብጫቢው ጋር አጨበጭባለሁ። ሳጨበጭቡዬ መዳፌን ሲደክመኝ ደግሞ ቆም ብዬ ማሰብ ጀምራለሁ። እቆይና ከቀልቤ ሰክኜ ልቤን እጠይቃለሁ። እርግጥም እንዳሉት አልገባኝ ይሆን ወይ እላለሁ። አልጋ ሲሉኝ መሬት፣ ምድር ሲሉኝ ሰማይ ባይ ፊት እየሮጡ ጭራ ሆኜ የምታይ ወይስ ግራ ሆነው መምራት ያቃታቸው ፊት የዋሉ ጭራ ግራ ዘመኖች እነሱ ናቸው ብዬ ጠይቅና ምላሹ ሲጠፋኝ እብደት የተወዳጀኝ አይነት እናጣለሁ። ኢህአፓ ነህ ይሉኛል። ምንድነው ኢህአፓ? የፖለቲካ ተወካይ ነው? ማን ነው የወከለው? ፖለቲካ አልወድም ስላቸው አትናገር፣ ሰው መሆኔ የሰጠኝ መብትስ ራስ ሹም በበዛበት ግራ ፖለቲካ በቀኝ አይኖርም አልኳቸው። ሁሉ መሪ ሲሆን ተመሪውስ ማን ነው የሚሆነው? ሁሉን ለመንካት መንጠራራት አይሆንም ብዬ ዝም እልና ልቤን ሲያኝከው እጮሃለሁ። ሰማዩን ደንቁዬ ዝናብ አስለቅሸው ደመና ወልውዬ በልክ አለስልሸው የሌት ህልሜን ቀለም የቀን ሐቄን ሙቅ ደም የንዳዴን አመድ የድካሜን ሰነድ ወዜን አዋህጀው አጥቅሸው እምባዋን ሳቋን አዋድጀው በሀገሬ ሰማይ ላይ በታመመ ልቤ ግጥም እጽፋለሁ። የቆሰለች ነፍሴ ቅኔ እዘርፋለሁ። ነፍሴም በሳት ጭሬ በነደደች ልቤ በሀገሬ ሰማይ ላይ የጻፍኩትን ቅኔ ለመፍታት እተጋለሁ። የደመናን ገጾች ለመግለጥ እሮጣለሁ። ልነካው ቀርባለሁ። እቀርብና በቁም እሞታለሁ። ከቁም ሞት ተርፌ ይህንን እላለሁ። በቀን ቁም ቅዠቴ ለንጋት ማህሌታይ በቅኔ ጮሃለሁ። ሐቅ እናገራለሁ። ሐቅ ቀናበል አንብበው ጥለቅና ፍተው ለተገፋ ብዕር ቀለም ነው ደመናው። ልድገመው አንዴ። ቀናበል አንብበው ጥለቅና ፍተው ለተገፋ ብዕር ቀለም ነው ደመናው። ሰማይ ነው ብራናው ቀናበል አንብበው ሰው እንጂ ቁሳቁስ ክብርም መከበሪያም አይሆንም እላለሁ። ሕንፃውን ተውና ተመልከት ሰማዩን ከሚታይህ ወዲያ ለማየት ተገለጥ። የማይታየውን ተመልከት መርምረው። ከሰማሁ በላይ ሀገር የሚመራው ያልተነገረው ነው። ቀና በል አንብበው ከተጻፈው ይልቅ ሀገር የገደለው ያልተነበበው ነው። ሕንፃውን ተውና ተመልከት ሰማዩን ከሚታይህ ወዲያ የማይታይህን አንብብ በምናብህ ቅዘፍ ደመናውን ሰቀቀን አትዘምር። ልድገመው። ሕንፃውን ተውና ተመልከት ሰማዩን ከሚታይህ ወዲያ የማይታይህን አንብብ በምናብህ ቅዘፍ ደመናውን ሰቀቀን አትዘምር። እህህ አትበልብኝ ጨርሶ እንድትድነው ፈንቅለህ እጠበው አድማው ቁስልህን። ነካክቶ መተው ነው ሰውን የገደለው። የሐቅ ሬትህን በድፍረት ተጋተው። ህመምክን አታባብል አውራና ታከመው። ባልኩት ሰው ገፍቶ ሊጥለኝ የሚሮጥ ለምን ይሆን እላለሁ። ለምን ይሆን እጠይቃለሁ። ሸረሪት አይደለህ ወይ አባ ጨጓሬ መራመድ በሰው ላይ የተማርክ አጅሬ። ልድገማት ጭንግጥም። ሸረሪት አይደለህ ወይ አባ ጨጓሬ መራመድ በሰው ላይ የተማርክ አጅሬ። ገጽ 120 ምዕራፍ 22 ላይ ገብተናል። ድንገት ደርሶ ብር ይሰጥሃል ምን ነው ስትለው ቸግሮ ስታለቅስ በህልሜ አይቼ ነው ይልሃል። ምን ትለዋለህ?
ከድር ራሱ ከሚናገራቸው ቅኔዎች ባሻገርም ለነብሳቸው የሚሰጉ የወቅቱ ወጣቶች በተለይም ፖለቲከኞቹ የውስጣቸውን ተናግረው ከድር ሰተቴ ብሎታል እያሉ በስሙ ሐሳባቸውን ያስተላልፉ እንደነበርም ትዝ ይለኛል። በብሉይ ኪዳን ዘመን እስራኤሎች ኃጢአታቸውን የፍየል ጠቦት ላይ ተናዘው ሲያበቁ ፍየሉን ወደ በረሃ እንደሚሰዱት ሁሉ አዳሜ የታፈነ ሐሳቡን በእኔ ላይ መርጎ ተጠቅልሎ ይተኛል እያለ በራሱ ይቀልድም እንደነበርም አስታውሳለሁ። ፍቅር በልባችን ውስጥ እንዳሻው ሲፈነጭ በነጻነት የነሳን የቤተሰብ ቁጥጥር እያደር ከፍ እያለ የቁም እስረኞች አደረገን። ነጻነት ባጡ ነፍሶች ውስጥ የሚበቅል ፍቅር ከስቃይም የባሰ ስቃይ መሆኑን አየንበት። እኔ በተለይ በሁለት ሰቀቀኖች ታጥሬ ነው የኖርኩት። ከዛሬ ነገ አንድ ነገር ቢሆንስ ብዬ ነጋ ጠባ በጭንቀት አልቄ በአጥንት ቀረሁ። እሱ ግድ የለውም ሲፈጥረውም ሞገደኛ ነው። መግቢያ መውጫዬን አጥሮ አላፈናፍን ያለኝ ቤተሰቤ ሌላ ሰቀቀን ነበር። ከሱ ጋር ሆኜ ብታይ በቤተሰቡ የሚደርስብኝን ሁሉ እያሰብኩ ስብከነከን ኖርኩ። ከድር ሰተቴ የወሬ ማጣፈጫ አፈ ታሪክ እንደሆነ ዓመታት አለፉ። የ2000 ዓመተ ምህረት ጎህ ቀዶ ሊነጋ ሲል አልያም ነግቶ የተፈጸመ ታሪክ ነው። ታዋቂው የሀገራችን ድምፃዊ ቴዲ አፍሮ ጂማ ከስፖርት ማዘውተሪያ መድረክ ላይ እንደቆመ ታዳሚው ፍቅሩን በጩኸት በፉጨትና በጭብጨባ ገልጾ እንዳባራ በቀጥታ ወደ ሙዚቃው አላመራም ነበር። እንዴት ናችሁ? ጩኸት ተከተለ። አመሰግናለሁ። የቴዲን ድምጽ ማስመሰል አልቻልኩም። ዝም ብዬ ላንብበው። ጩኸት። ከእናንተ ውስጥ ከድር ሰተቴን የማያውቅ አለ? ረጭ አለ ዝምታው። ከድር ሰተቴን ታውቁታላችሁ? አዎን። ብዙ ድምጾች ከየአቅጣጫው አስተጋቡ። ከድር ሰተቴ ብላቴናው፣ ከድር ሰተቴ ብላቴናው ንግግሩን ቀጠለ። ከድር ሰተቴ ገጣሚ ብቻ አይደለም። እኛም ግጥም የምንጽፈው በወረቀት ላይ ነው። እሱ ግን ራሱም ግጥም ነው። ግጥሞቹ አንደበቱ ላይ የተሰፉ ናቸው። በሚፈልገው ወቅት መዝገብ ማገላበጥ ሳይጠበቅበት በየትኛውም ርዕሰ ጉዳይ ዙሪያ ቅኔውን ይዘራዋል። ልበ ብርሃኑ አያሙሌ ሙልጌታ ተስፋዬ የግጥም ዛር ሲወዘውዘው በቃሉ የያዘውን አጠገቡ ያለ ሰው ወረቀት ላይ እንዲያሰፍርለት እንደሚያደርግ አውቃለሁ። ከድር ሰተቴ ግን በየትኛውም ሁኔታ ውስጥ ያለ ምንም ወረቀት ስሜቱን በቅኔ የሚናገር ሰው ነው። ንግግሩም ግጥም የሆነ የምትሃተኛ የጥበብ ቀንዲል። የድምፃዊው ንግግር ጸጥ ባለው ታዳሚ ጆሮ መፍሰሱን ቀጠለ። ከድር ሰተቴ ከሚታወቅባቸው ግጥሞች ጥቂቱን ብዬላችሁ ላብቃ። ጩኸትና ጭብጨባ ተከተለ። ተራች ተረት ሆኖ ታሪክ ተረት የበላ ሲያስመልስ ተበይ ወየውለት። ጩኸትና ጭብጨባ እንደገና አስተጋባ። እደግመዋለሁ። ተራች ተረት ሆኖ ታሪክ ተረት የበላ ሲያስመልስ ተበይ ወየውለት። ደግሞ ሌላ ጩኸትና ጭብጨባ። በነጭ ሲያሰምሩ ቀይ ሽብራቸው፣ ወጣት ሲረሽኑ አልቆ ጥይታቸው፣ ካልሆነ ወዳጅ ነው መጪ ጠላታቸው። የተቀጣጠለው ታላቅ ጩኸትና ጭብጨባ እያስተጋባ ለደቂቃዎች ቀጠለ። በርከት ያሉ የከድር ቅኔዎችም በድምፃዊው መድረክ ላይ ተነገሩ። ሀብታችሁ ነውና ስለሱ መርምሩ በማለትም ታዳሚውን አደራ አለ። በየተገኘበት ሁሉ ምልከታው የላቀ የጥበብ ሰው፣ እይታው የረቀቀ ሙዚቀኛ የታዳሚውን የልብ ትርታ እንዴት እንዳገኘው ላየ እውነትም ብላቴናው የዋዛ እንዳልሆነ ከልቡ ያምናል። ያ ያልተዘመረለት ምጻተኛው ባለቅኔ ከድር ሰተቴ በቴዲ አፍሮ የጥበብ ልቦና ውስጥ ያገኘውን ቦታ ላስተዋለ አንድ ሀቅ በውስጡ ይጠልቃል።
ተጭኖ የመጣውን አልያም የኖረውን የጥበብ ብርሃን ሳንሞቀው ሳያደምቀን ሳንደምቅበት ሳናውቅበት ይዞት የሄደው ከዲር ሰተቴ ድንቅና ብርቅ ሰው ነበር። 50ዎቹን የዕድሜ ክልል አልፈው ወደ 60ዎቹ ተቀላቅለው ደልደል ያሉ ቆንጆ መልከ መልካም ሴት ወይዘሮ ናቸው። ጫወታ አያልቅባቸውም። ጠይም ፊታቸው ላይ የተነቀሱት ውበታቸው ሳቃቸው ይመስል ሁሌም ደስተኛና ከሰው መሃል የማይታጡ ጨዋታ ወዳድ ሴት ናቸው። የከዲር ሰተቴ የጥንት ፍቅረኛ አንተን እዚህ ድረስ ጎትቶብኝ ያመጣው ትልቁ ልጄ ጎበዝ ሙዚቀኛና ገጣሚ ነው። ማታ በደስታ እየተፍነከነከ እዚህ መጥቶ ቴዲ አፍሮ ስለሚባለው ዘፋኝ ነገረኝ። ዘፋኙ መድረክ ላይ ስለ ከዲር ያለውን ሁሉ በአድናቆት አወጋኝ። ይገርማል። ዓመታት ቢያልፉም ጊዜ እየጠበቀ በየአጋጣሚው ስለሱ መስማቴን አላቆምኩም። አሁን ላንተ የምነግርህን ሚስጥር የነገርኩት ለዚህ ልጄ ብቻ ነው። አንዴ በል ሲለው ለእውነት ካልሞትኩ እያለ ይፈታተነኛል። እንዲህ ሆኖ ሳየው ደግሞ ውስጤ ይሸበራል። ባልነገርኩት ላለሁ የከዲርን ታሪክ የጋትኩት ነው ያሳደግኩት። እምቢተኝነቱ ሳይጋባበት የሚቀር አይመስለኝም። ለመጀመሪያ ጊዜ ሙዚቀኛ መድረክ ላይ ሲዘፍን ያየሁት ከከዲር ጋር ነበር። እኔና ከዲር ቤተሰቤን ሸሽተን ከምንሄድባቸው ስፍራዎች መካከል አጋሮ ከተማ አንዷ ነበረች። ያኔ ትዝ ይለኛል ጥላሁን ገሰሰ አጋሮ መምጣቱን ከመስማታችን በፊት እንደሌላው ጊዜ ተደብቀን አጋሮ ሄደን ነበር። እዚያ ሆነን ስንሰማ ማየት አለብን ብለን ተያይዘን ሄድን። ከዲር ጥላሁንን ከመውደድም አልፎ አንዴ የሱን ዘፈኖች በጎርናና ድምጽ እየዘፈነ ያዝናናኝ ነበረ። አጋሮ ከጥላሁን ጋር ያሳለፍነው ደስ የሚል ቀን ነበረ። ጥላሁን ሲዘፍን ከከዲር ጋር ለመጀመሪያ ጊዜ ተቃቅፈን አብረን ደነስን። አጋሮ ከተማ ላይ የውበት ንግስት የነበረችው ሀዳ ፋሪስ ፈሮ መድረክ ላይ ለጥላሁን የአንገት ሐብሏን አውልቃ ስትሰጠው በአይናችን ነው ያየነው። እንደ እሷ ቆንጆ ባል ነበራት። ታዲያ በዚያ ሐብል ምክንያት ቤት ስትገባ ከፍተኛ ግጭት እንደተፈጠረ ይወራል። ከዚያ ይባስ ብሎ በኋላ ጥላሁን ከ10 ጊዜ በላይ ወደ አጋሮ እንደተመላለሰ ሰማን። የአጋሮ ከተማ ባለሀብቶች ያላቸውን ሁሉ እየሸጡ አብረውት ጨፈሩ። አጋሮ ሄደህ ማንንም ብትጠይቅ ይነግርሃል። በተለይ አቶ ከዲር የሚባለው ሰው ቤታቸውን ጭምር ሸጠው አብረውት እስከ ሸገር ተዝናንተዋል። የዚህን ያህል ይወዱት ነበረ። ቆይቶ ደግሞ ጥላሁን ለደሃ ፋሪስ ለሀደ ፋሪስ ፋሮ መዝፈኑን ሰማን። በፍቅር አሳብደው ነበር ይባላል። ሀደ ፋሪስ ፋሮ ልክ እንደኔው ቆንጆ ነበረች። አረ እንደውም ሳልበልጣት አልቀርም። ይህም ብለው በቀልድ ቃና ፍልቅልቅ እያሉ ወይዘሮ አስቴር ውብ ፈገግታቸውን አሳዩኝ። ከዚያም በትዝታ ጥፍት ብለው የጥላሁንን ዘፈን በተረጋጋ ጎርናና ድምጽ ማቀንቀን ጀመሩ። አካባዳ ይቅርታ፣ በአፋን ኦሮሞ ስለተጻፈ ማንበብ ይከብዳል። ጠፍቼ እንዳልመጣ ጊቤ አያሻግረኝም፣ ትቼው እንዳልቀመጥ ናፍቆት አያስቀምጠኝም። ልድገማት፣ የዘፈኗ ግጥም ነች። ጠፍቼ እንዳልመጣ ጊቤ አያሻግረኝም፣ ትቼው እንዳልቀመጥ ናፍቆት አያስቀምጠኝም። እንዴት ይሻለኛል እስኪ መላበኝ፣ ሀዳ ፋሪስ ፋሮ ነይ አብረን እንሂድ ወደ ውዋ አጋሮ። ጅማ የኔ መዲና መጣልሽ ጥላሁን ደረሰልሽ ቡና ይል ነበር ከዲር በሹፈት እየሳቀ ጥላሁን ጅማ የመጣ ሰሞን። ሰተተተተት
የህይወት ህይወቴ አንቺ ነሽ ወተቴ ጽጌረዳዬ ነሽ የዘንባባ ማሬ እያለ ረጅም ሳቅ ይስቃል። የህይወቴ ህይወት አንቺ ነሽ ደስታዬ አንቺ ነሽ ደስታዬ አስታውስሻለሁ ምኞቴ ሁኚ ቆሜ ሙቼም ሆነ ቆሜ። ወይዘሮ አስቴር በትዝታ ሞቅ ያለ ፈገግታ ውስጥ እንደ አዲስ ጀንበር ይፈኩ ጀመረ። ቀጣይ በምዕራፍ 23 በገጽ 127 ተመልሼ እመጣለሁ። እስከዛው ድረስ መልካም ጊዜ ይሁንላችሁ።